አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ተከታታዮች ዛሬ የምናቀርብላችሁ አስገራሚ የቁርአን በሳይንስ እይታ የሚል ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ አብሮነታችሁን ገለጹ። አስገራሚ የቁርአን በሳይንስ እይታዎች እናያለን ዛሬ ከ1400 ዓመታት በፊት በነበረው የበረሃው መካ የወረደው ቅዱስ ቁርአን በዘመናዊ የሕክምናና የነርቭ ሳይንስ ኒውሮሳይንስ መሳሪያዎች እጥረትና የደረሰበትን ጥልቅ የአንጎል ሚስጥር አስቀድሞ በግልጽ አስቀምጠዋል። የቁርአን መለኮታዊነት እና እውነታነት ከሚያስረዳ በርካታ ተአምራት መካከል በሱረቱል አለቅ አንቀጽ 15-16 ላይ የሚገኙ አስደናቂ አንቀጾች አንዱ ነው። ከልክላቸው ቢከለከሉ ከክፉ ስራም ቢመለሱ በግንባር ጠጉር በእርግጥም እንይዘዋለን ሐሰተኛ በሆነችው ግንባር። ሱረቱል አለቅ 15-16። እዚህ ቦታ ላይ ቁርአን የግንባር ፀጉር የሚለውን የአካል ክፍል በቀጥታ ሐሰተኛና ስህተተኛ በማለት ይገልጸዋል። ለመሆኑ አንጎልና ግንባር እንዴት ይዋሻሉ? እንዴትስ ስህተት ይሰራሉ? ዘመናዊ የነርቭ ሳይንስ ኒውሮሳይንስስ ምን ይላል? በቅርብ አስርት ዓመታት በሳይንቲስቶች ዘንድ በተደረገ የኤፍኤምአርአይ ፈንክሽናል ማግኔቲክ ሪዞናንስ ኢማጂንግ ጥናቶች ከግንባራችን አጥንት በስተጀርባ የሚገኘው የአንጎል ክፍል ፕሪፍሮንታል ኮርቴክስ በመባል እንደሚጠራና የሚከተሉትን ዋና ዋና ተግባራት እንደሚያከናውን ተረጋግጧል። የውሸትና የማታለል ማዕከል። አንድ ሰው እውነትን ሲናገር አእምሮ መደበኛ ስራውን ያከናውናል። ውሸት ሊናገር ሲል ግን ፕሪፍሮንታል ኮርቴክስ ከፍተኛ የሆነ ኤሌክትሪክ እንቅስቃሴ ያሳያል። ምክንያቱም ውሸትን ፈብርኮ ለማቀናጀት ውሳኔ የሚያሳልፈው ይህ የፊት አእምሮ ክፍል ነው። የእቅዱ የውሳኔ የጥፋት ማዕከል የሰው ልጆች መልካም ወይም እኩይ ተግባራት ከመፈጸም በፊት የሚያስበው የሚያቅደውን ውሳኔ የሚሰጠው በዚህ ክፍል ነው። ስህተትና ወንጀል ሲሰራም መነሻው ይህ ቦታ ነው። የባህሪ መቆጣጠሪያ የሰው ልጅ ስሜትን፣ ድርጊቱን፣ ውሳኔዎችን የሚቆጣጠርበት ዋና የአካል አስተዳደር ኤክስኪዩቲቭ ሴንተር ነው። ቁርአን በተወረደበት በሰባተኛው ክፍለ ዘመን የሰው ልጅ ስለ አእምሮ ክፍሎች ተግባራት ምንም አይነት እውቀት አልነበረውም። ያኔ ሰዎች አእምሮን የምግብ የደም ዝውውር ክፍል አድርጎ ያስቡ ወይም ስሜትን ከልብ ጋር ብቻ ያያይዙ ነበር። በዚያ ጨለማ ዘመን ቁርአን የግንባር ክፍል ፕሪፍሮንታል ኮርቴክስ በስም ጠቅሶ ሐሰተኛና ስህተተኛ ብሎ መግለጹ ተራ አጋጣሚ ሊሆን አይችልም። ቁርአን የሰው ልጆች ከተፈጠረበት ሕዋስ ደረጃ አእምሮ እስከ አእምሮ ውስብስብ መዋቅር ድረስ ጠልቆ የሚያውቀው የዓለማቱ ፈጣሪ ቃል መሆኑን ያረጋግጣል። የፈጠረውን አካል ለማወቅ ከፈጣሪ በላይ ማንም ሊኖር አይችልም። እስልምና ከሰው ልጆች ተፈጥሮ ከአእምሮ አስተሳሰብና ከትክክለኛ ሳይንሳዊ እውነታ ጋር አብሮ የሚሄድ አምላካዊ ሃይማኖት ነው። ቁርአን ሰዎችን ወደ እውቀት ምርምርና አስተንትኖ እንጂ ወደ እውር እምነት አይመራምና። ቁርአን የሳይንሳዊ መጽሐፍ ባይሆንም ስለ ተፈጥሮ ባነሰ ቁጥር ግን ከዘመናት ሳይንሳዊ እውነተኛ ክስተቶች ጋር በፍጹም አይጋጭም። ይልቁንም ቁርአን መለኮታዊነቱ ለሰው ልጅ አእምሮ በተግባር ያስመሰክራል። በእርግጥም በውስጧ ይህንን ደስ የሚል ማብራሪያ የያዘው ቁርአንን እንዴት እናያለን? በእርግጥም በውስጧ ለአስታዋሾች ትልቅ ተአምርና ትምህርት አለበት። ውድ ቻናላችን ተከታታዮች ይህንንና
ይህን የመሰሉ ትምህርቶች በዚህ ቻናላችን ይከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።